ስታለቅሱ የሚሰማችሁ ስሜት የዛኔ አንደርስታንድ ታደርጋላችሁ። ዴዚ ምንም መጥፎ የሚሆን ምንም እናቷ ናት። በቃ ግን አልሆንም፣ እግዚአብሔር አልፈቀደው። ኢፌክት አለው፣ በደንብ አለው። አንድ እናት ሲንግል ማም ልጇን አሳድጋ ተንከባክባ ጥሩም ሆነ መጥፎ ተነጋግራ አልፈልግሽም ብላ ልጇ ስትሄድ የልብ ስብራት ይኖራል፣ ተስፋ መቁረጥ ይኖራል። ይሄንን ሰው ያውቃል። ይሄንን ማንም ይሰማዋል። አሁን አንድ ሲንግል ማም ልጇ ብትሄድ ያለ ፍላጎቷ ብትሄድ የሞተች ነው የሚመስላት። እባካችሁ ተው። እውነተኛ ከሆንሽ አንቺ ለእኛ ስትይ አይደለም ለትግራይ ህዝብ ስትይ ዜዶ የምትባይ ወንዳ ወንድ ልክስክስ ስካርሽን አቁሚ። ሶሻል ሚዲያ ላይ ልቃፍሽን አቁሚ። የትግራይ ሴት እንደዛ ሶሻል ሚዲያ ላይ መረኑን አታውቅም። አይቼም አላውቅም፣ ማላየው። በስርዓት የሚያወሩ ሶሻል ሚዲያ ላይ የትግራይ ልጆች አውቃለሁ። በስርዓት አለቀ። እንዳንቺ ሰክረው ትግራይን ሲያሰድቡ የሚውሉ ግን አላየው። ስለዚህ እውነተኛ ትግራዋይ ከሆንሽ ለህዝብ ስትይ እንደዚህ አይነት ቆሻሻ ስራሽን አቁሚ። በቃሽ። በቃት የሚል ስለሌለ ነው። ትሰክራለች፣ ትመጣለች፣ ታለቅስና ታባብላችኋለች። ኦኬ ዜዶ ይመቻት ይባላል። አቁሚ። አንቺ ልቃሚ፣ ህዝብሽን አታሰድቢ። አሁንም የሰራሽው ስህተት ነው። ዘርበይ ከዚህ ተበለሻል። ዘርበይ ከዚህ አንፈልግሽም ብለዋል። አልፈልግ ዝም በቃ። ካልፈለጉሽ አልፈለጉሽ፣ አለቀ። አልፈለጉሽ ምንም ቢሆን የሆነ ጊዜ ላይ ይታረቃል ተብሎ ነበር የታሰበው። እግዚአብሔር አልፈቀደው። ግን እየወጣሽ አጀንዳውን በቃ ልክ እንደሆንሽ አድርገሽ ምናምን ልትሰሪ ዶማ አልበዛም እንዴ? ቆሻሻ ትዕግስትም ልክ አለው። ላልፍ በጣም ሞከርኩኝ፣ ግን ባዩ እሷ ናት። እሷ ስሟን ለማጥራት ትንደፋደፋለች። ልቃ ስለዚህ ሌሎቻችሁም እውነቴን ነው የምለው፣ ሌሎቻችሁም ፕሊዝ ሰው ሶሻል ሚዲያ ላይ ባትመጡ ደስ ይለኛል። የቤተሰብ ጉዳይ ሶሻል ሚዲያ ላይ ባይመጣ ደስ ይለኛል። ከመጣም በስርዓት መነጋገር ይቻላል። እኔ በስርዓት ላናገር ሞክሬ ነበር። ሴቶች በአብዛኛው ባይ ኔቸር ሃርድ ሄድድ ናቸው። እነሱ ያሉት ነገር ካልሆነ አይሆንም። ብዙ ጊዜ በተለይ የሰለጠንን ዓለም የምንኖረው ሴቶች እነሱ ያሉት ነገር ካልሆነ አይሰሙም። ኮምፕሮማይዝ የሚባል ነገርን ጭንቅላታቸው ውስጥ የለም። ብዙ ጊዜ የለም እንደዛ አይነት ነገር። ስለዚህ አስቸጋሪ ነው። አሁንም አጥፍቻለሁ፣ መጥፎ ነው፣ ሺህ ጊዜ ይቅርታ ጠይቄያለሁ፣ አላየንም፣ አልሰማንም። ነገሩ ብዙ ነገሮች ሆነዋል። ሴትዮዋ አርፋለች፣ አለቀ። ምን ማድረግ ይቻላል? ቢያንስ ለዘር የተረፈች አንድ ልጅ አለቻት። ጥሩ የሚሆን መጥፎ እውነተኛ ኢትዮጵያውያንን ከሆንን እቺን ልጅ በምንችለው አቅም ሄይ እግዚአብሔር ያጽናሽ፣ እግዚአብሔር ያትርፍሽ፣ አለቀ። ይሄ ነው የኛ ባህል። ይሄ ነው እንጂ እሷንም ለመግደል የምትሄዱበት ሙከራ እንደው አረመኔ ናቸው፣ ልጇንም ጭምር። ይሄን ነው የምለው።
ተግባባ። ይህን ነው ምላችሁ። አሁንም ይህንን ነው የማወራው። ቆሻሻ ልቃሚ ናት፣ ቆሻሻ። ስለዚህ ነገ እያንዳንዱን ስሙ። እንደዚህ ሲደነፉ የነበሩ ሰዎች ነገ በቤታቸው ሀዘን ሲገባ ምን እንደሚሉ እናያለን። ምን እንደሚሉ እናያለን። ነገ በቤታቸው ሲገባ ነገ ምን እንደሚሉ እናያለን። በቤታቸው አጀንዳው የእሷ ሆኖ ቁጭ አለ። በቃ ይቅር በቃ እሷ ማለት ያለበት አጥፍቻ ያለው ላጥ ብልግናም ነው። ዋሽታለች፣ በእናትየው ላይ ዋሽታለች። እየማሉ እኔ ምለው የሚናገሩ በብዛት እንዲያርገኝ ይድፋኝ፣ ዛሬና ያሳድረኝ፣ ዛሬና ያውጣኝ፣ ዛሬና ያግባኝ የሚሉ ሰዎች በሙሉ ውሸታሞች ናቸው። ምንም ማስረጃ ካለ ማስረጃ ማቅረብ ነው። ማስረጃ ካለ ማስረጃ ማቅረብ። በዚያ አውጣኝ፣ በዚያ አስገባኝ፣ በዚያ ሲደኝ ልጄን ይንሳኝ፣ በዚህ ውጣ ገብርኤልን፣ ሚካኤልን፣ ማርያምን፣ አላ ወላይ ብትል በአናት ተተካል። አላ ወላይ አይደለም። በዚህ ጋር ማስረጃ ነው የሚያስፈልገው። በማስረጃ ነው አይደለም፣ አይደለም ነው አለቀ። ምንም አላ አያስፈልገው። ስለዚህ ለሌሎቻችሁም ነው ምለው፣ በእንደዚህ አይነት ነገሮች ላይ የምትገቡ ሰዎች ፈጣሪ ምስክሬ ነው፣ ነግበኔን አስቡ፣ በማስተዋልም ተናገሩ። አሁንም የምናገረው ምንድን ነው? አሁንም ደጋግም የምናገረው የሰው ህይወት ጠፍቷል። ወደድንም ጠላንም ጠፍቷል። እኔም አሁንም ከኩንሊያ ጋር በጥሩ ነገር አይደለንም እማልዋሸው። እኔም ኩንሊያም ለማስታረቅ ሞክረናል። ምርጫ ነው የተወሰነው። ነፍሷን ይማረው፣ ወይ ከኔ ወይ ከሱ ትምረጥ። ፍቅር ላይ ያለ ሰው ደግሞ ማንም ባናቱ ቢዘቀዘቅ አይሰማም። ሴት ልጅ ፍቅር ላይ ስትሆን አራት እግሩን ማንም ይብላ አትሰማም። ይሄ ፋክት ነው። እያንዳንዳችሁ ሴቶች የምታረጉት ነው። እያንዳንዳችሁ ሴቶች በፍቅር ላይ ሆናችሁ ያልሰማችሁበት ዘመን ብዙ አለ። አልሰማችሁ። በዛ ዘመን ሲያልፍ ነው እንጂ የሚቆጫችሁ። ኦል ደ ወመን ያፈቀሩ ጊዜ ማንም ቢሰቀል ቢፈርጥ ከዛ ሰው የሚነጥላቸው የለም። ከዛ በኋላ ነው የሚገባቸው። ፍቅር ከልብ ነው የሚወስዱት። የመጀመሪያ ፍቅራቸው ማንም አይነጥለኝም ባዮች ናቸው። ከዛ ሲያልፍ ነው የእግር እሳት የሚሆንባቸው። ብዙ ሴቶች ይሄ ልምድ አላችሁ። ስለዚህ የዴዚ የተለየ አይደለም። ስለዚህ እንደ ሴት ሆነች ካየችው ቤተሰብን እምቢ ያልሽበት ዘመን ካለ አንቺ ዴዚ ነሽ። ስለዚህ ዴዚን ጀጅ ማድረግ አትችይ። አንቺ ዴዚ ነሽ። በቃ ያፈቀርሽበት ዘመን አለ፣ ማንንም አልሰማበት ያልሽው ዘመን አለ። ያ ካለ ያ ስቴጅ የዴዚ ስቴጅ ነው። አለቀ አለቀ ይሄ ስቴጅ። ስለዚህ ዴዚን እኔ አንደርስታንድ አደርጋለሁ። ምክንያቱም እህቴ አፍቅራ አስታውሳለሁ። አሁን አግብታ ራሱን አብረው ወልደው እየኖሩ ነው። ማንንም አልሰማ ያለችበት ጊዜ ነበረ። ማንም ሴት ልጅ ያንን ካረገች ማንንም አትሰማ። ማንም በቃ ተቀበላል። ስለዚህ ይሄንን አስተሳሰብ ለመቀየር ብዙ ሰው ይሞክራል፣ ግን የማይሆን ነው። ሰው ዴዚን ብትፋቷ ደስ ይለኝ። በተለይ ሴቶች ነግበኔ ነው። ሴት ልጅ አለች፣ ነገ ልታብጂ ትቻለች። ታይ ሴት ሆነች በሴት ላይ በዚህ ደረጃ አፈቀረች እንጂ ምንም አላደረገችም። ዴዚ ፍቅር ላይ ናት። ማፍቀር ወንጀል አይደለም። እኔ አሁን ለምሳሌ ማየ የሆነ ሰው አፈቀረች፣ ምንም ማድረግ አልችልም። አኬንዱነት ሰጀስት ማድረግ ይችላል። ይሄ ሰው ይሆንሻል አይሆንሽም የሚለውን እናገራል። ከዛ ውጭ ግን ምንም ማድረግ አልችልም። ግን አበሻ በጣም ትልቁ ችግሩ ምንድን ነው?
ጀጅመንት ዊ አር ነምበር 1 ጀጅ ለማድረግ ቁጥር አንድ እንዳበሻ ክፉ ሰው ላይ የራሱን እኮ ህይወት አልኖረው የራሱን ላይፍ አልኖረው ለሰው ሲመክር ለሰው ምን ሲል ግን አንደኛ አበሻ። አሁንም እንማር። እቺ ሴት ፍቅር አፈቀረች ደሴ ምንም ሌላ የበደለችው እናት አልቀበላለች ተቀበለች፣ እሱ ሌላ ታሪክ። ግን ዴዚ አፍቅራለች፣ አለቀ። የመቀበል ጭንቅላት ያለን እኛ መሆን አለብን። እኛ በዋልንበት ልጆቻችን ያውሉ፣ አለቀ። ስለዚህ አሁንም እነዚህ ሰዎች በቃ ሀዘናቸውን ይዘኑበት፣ ስህተትም ካለ ራሳቸውን ይጸጽታቸው። በየቀኑ እየወጣችሁ ግን አጀንዳ አድርጋችሁ በተለይ ለመፈመስ አንዳንድ አዲስ ቲክታከሮች እያየው ነው። ተቆርቋሪ መስለው አጀንዳው ቫይራል ስለወጣላቸው ብቻ እግዚአብሔር ምስክሬ ዱቅ ብለው በቃ ተንታኝ ሆነዋል። ምንም ሲሉ ሰምተን አናውቅም እኮ። የተፈጠረው 2 ዓመት አልፎታል። እና በቃ ይበቃል። ስለዚህ እኔ በደንብ አሞራውን ተረድቼዋለሁ። አንበሳ እኔን ስደቡኝ እሷን ከምትሰድቡብኝ ነው። በደንብ ይገባኛል። ሚስቴን ከምትሰድቡ እኔን አጀንዳ አድርጉኝ ነው እንጂ በዚህ ሰዓት ነገሮችን ፈልጓል። እና ከሶሻል ሚዲያ ራቁ። ምድረ ወሮ በላ ሌባ የታባ ሰውነ ከሶሻል ሚዲያ የምትርቀው 40 ቀን ከሶሻል ሚዲያ እንርቃለን። ያዘን ጊዜ እንዲናረጋለን። እዛው አይደል እንደ እየሰከሩ አረቄ ካርታ ሲጫወት የሚውለው ኢትዮጵያ። እዛው አይደል እንደ ሰልስት ሳይሞላው የሚሳሳቁት። እዛ የሞተ ተጎዳ እንጂ ነዋሪው ሶሻል ሚዲያ ላይ እንደው አትዩ ይባላል። በቃ እውቀት ያላቸው በጣም አስተባባይ አስተዋይ ለመምሰል እካኩላ በጣም ነው የሚገርመው። እነዚህ ገና ያንጎች ናቸው። ብዙ ህይወት ይጠብቃቸዋል። ከአበሻ አፍ እግዚአብሔር ይጠብቃቸው አይደል እንዴ? ገና ሳቁ የሚጀምረው ማታ ላይ ላጥላጥ አይደል እንዴ? አበሻ ካርታ ሲጫወት የሚውለው ለቅሶ ላይ ሲሳሳቅ አይደል? ሲሰክር አይደል የሚያመሸው? ማናቀው ኢትዮጵያ ነው እንዴ? ማናቀው ሀዘን ነው ኢትዮጵያ ውስጥ ያለው። ለማስመሰል ሊሆን ይችላል እንጂ እውነታው ያ ነው። ሶሻል ሚዲያ ላይ እንዴት ሊመጡ ቻሉ? አሌክስ እንዴት ሶሻል ሚዲያ ላይ መጣ? ዴዚ እንዴት መጣች? እስቲ አሁን ለቅሶ ቤት ኢትዮጵያ ሄድ፣ ሁሉም ስልኩን ነው የሚጎረጉረው። ሄድ ኢትዮጵያ። አስመሳይ ነው። ለማንኛውም እግዚአብሔር በልጅ የካሳቸው ይመስለኛል። ግን ባይፈጠር ደስ ይለኛል። የተነጋገሩን ንግግር አስፈላጊ ነው አልነበረም? ደሳስ ማይል አልነበረም? ግን በአጋጣሚ ሞት መጣ። ሞት ለማናችንም አይቀርም። አሁንም ታዳጊዎች የምንወልዳቸው አሌክስንና ዴዚን ወልደን የምናደርስ ሰዎች ነን። እነሱ ላይ የምንፈርደው ወልደን የምናደርሳቸው ልጆቻችን ናቸው። ምንም ገና ህይወት ያላዩ ህይወትን ሀብለው የጀመሩ ሰዎች ናቸው። ተው በዘር ወስዳችሁ በምን ወስዳችሁ። ያ ዘርን ያልወደደችው እውነት ለመናገር እናትየው ነበረች። አልወድም የነሱ ስለሆነ ነው ያለችው አይደል? አደባባይ አይደል ምናገር? እኔ ቤት አይደል የተነጋገር? አልወድም እሱ ትግሬ ነው አለች። አሏቸው። ቪዲዮ አለ። ዛሬ አስመስለው ወዳጅ መስለው የሷ ደጋፊ መስለው የሷ ምን መስለው ሲያሽቃብጡ ታያለ። አሁን መጥተው ለእኔ እናቴ አባቴ አያዘኝም። እናት አባት ማዘዝ የሚችለው እኔን እስካኖረ ብቻ ነው። በራሴ መኖር ከጀመርኩ በኋላ ቤተሰብ አያስተዳድረኝም። ቤተሰብ የሚለኝን ከፈለግኩ እቀበላለሁ፣ ከፈለግኩ አልቀበልም። ማንም ባናቱ መተከል ይችላል? አይችልም። እውነቱን ልንገርህ፣ ራስን ከቻልክ በኋላ ቤተሰብ ባንተ ላይ ያለውን ኃላፊነት
ያወርዳል፣ ያቆማል። 4 ነጥብ ያቆማል። ማን አባቱም አያዝ። ቤተሰብ የሚያዝ በእነሱ ጣራ ስትኖርና ስትኖር ብቻ ነው። ከዛ ከወጣ በኋላ ኖባሪ ጊቭሽ ኖባሪ እና እውነታውን ላለመቀበል ምን ለመባል አበሻ ምን ስትሞት፣ አበሻ ታመ የበታች ስትሆን፣ አበሻ ስትጎዳ አንተ ጋር ለመምጣትና አዛኝ ለመምሰል አንደኛ። ከዛ ውጭ ግን ስትበልጠው ምን ስትለው የሚያብድ ህዝብ አበሻ ብቻ። ዜዶ እንድታቆም ይሄ ትልቅ ነገር ነው የነገርኳት። እሷ በሚገባት ቋንቋ ነው የነገርኳት። ደነዝ መሀይም ስለሆነች፣ ደነዝ ዝምባም ስለሆነች በሚገባት ቋንቋ ነው የነገርኳት። በጸባይማ ልነግራት ባለፈው ሞከርኩ። አሁንም ልንገራችሁ፣ ማንም አበሻ አስመሳይ ሌባ ስለሆነ ሽምግልና ሲላክ የውሸት እንደሆነ ይታወቃል። የውሸት ሽምግልና ያበሻ ለምሳሌ እውነት እንነጋገር፣ ሽምግልና የእውነት ቺክን ካፈቀር ከሸጎርካት እያንዳንዱን ነገር ካረክ በኋላ ቀለበት ካረክ በኋላ አይደል ሽምግልና የሚላከው ኢትዮጵያ ላይ ዱቄታ የውሸት ባህል አለ። በፊት ሽምግልና ምንም ነገር ሳይደረግ ነው። አሁን ሽምግልና የሚከደው እንደፈለካ አገላብጠ ጣራ ላይ የሸጎርካትን ሴት ነው ሽምግልና ልላክ ብለህ የምትልከው። ቤተሰብ ያውቃል፣ ትመላለሳለህ፣ አብረ መኖሩላ ጀምረሃል። ከዛ ሽምግልና ኧረ ባህላችን ይላል። ቆሾ ቆምቦሬ። እኔ ውሸት አልወድም፣ አይመቸኝም። ውሸታም የውሸት ባህል የማይኖረውን ባህል የሚያከብር እንደ አበሻ አታመጣ። አይኖረውም ባህሉ ግን ኧረ ባህላችን ይላል። የትኛው ቤተሰብ ነው ቦይፍሬንድሽን የማያውቀው? ስንት ዘመን አብረሽ ከነበርሽ በኋላ አይደል እንዴ ሽማግሌ እምቢ ያለ ሽማግሌ ታውቃላችሁ? ሽማግሌ እምቢ ያለ በኢትዮጵያ ካልቸር አይ ይህን ሰውዬ አልፈለግነውም አይሆንም የሚል አለ? አንድ የለም። አንድ ነው ማወራ፣ ግን ውሸት አስለምደውናል። ኖርማል ተደርጓል ውሸት። ኢትዮጵያ ላይ ውሸት እውነት ሆነዋል። ውሸት እውነት ሆነዋል። ስለዚህ የግርግር ነው፣ ግራ የሚያጋባ። አሁንም ከሞተች በኋላ እንደ ሰለጠነ ሀገር አስተሳሰብ የሰለጠነ ህይወት እንደምኖረው ለዘግበ የሰው ልጅ ከሞተ በኋላ መፍትሄው ምንድን ነው? ሳይሞት በፊት መፍትሄ ቢኖር መፍትሄ ፈልጋችሁ እንደኔ ቢሆን ደስ ይለኝ ነበር። ምንድነው ችግሩ? ሶሻል ሚዲያ ላይ የወጣችሁ እናትየው ቀድማ፣ ስለዚህ ጉዳይ እንዲወራ ያደረገችው እናትየው ቀድማ፣ እየፖሰተች የነበረችው እናትየው ቀድማ፣ ልጅየው ለተባለችው ነው መታው ሶሻል ሚዲያ ላይ የተነጋገሩበት። ይሄ ነው እውነታው። እውነታ ነው። ሶሻል ሚዲያ ላይ ባይወጣ ኖሮ ይሄ ነገር አይታወቅም። የአንድን ሰው ነፍስ ሰው ሊገል ይችላል እንዴ? በዚህ በኩል ሃይማኖተኛ ነኝ ይባላል። በኢትዮጵያ ሃይማኖተኛ ነኝ፣ በጣም ሃይማኖት አለኝ፣ ምን አለኝ፣ እግዚአብሔር ነው የሚገለው፣ እግዚአብሔር ነው የሚያድነው ይላል። በዚህ በኩል ይመጣና ደግሞ አንተ ነው የገደልከው ይላል። አረ እየመረጣችሁ አረ እባካችሁ። በዚህ በኩል የሰውን ቀን የሚሰጠው ገዳዩ እግዚአብሔር ነው ይላል። ትሰበካለህ በየትኛውም እምነት ሄደህ። በዚህ በኩል ደግሞ አቃጥለ ገደልክ ተብለ ደግሞ ትላሳለህ። እና በጣም
ያሳዝናል። እግዚአብሔር ልቦና ይስጠን። እኔ አሁንም እላለሁ ለጠላቶቼ እንኳን ሀዘን በቤታቸው እንዲገባ አልመኝም። በጠላቶቼን ሀዘን ቤታቸው እንዲገባ አልመኝም። እግዚአብሔር ምስክሬ፣ ሀዘን በጣም ይሰብራል። ሀዘን በጣም ይሰብራል። አበሻ ደግሞ በሀዘን ላይ የሚያላግጥ ህዝብ ነው። አንድ ብር ያረዳ አንድ ከጎኗ ያልቆመ ሰው ነው ዛሬ መጥቶ ለመፈመስ ቪዲዮ የሚሰራው። እንዴት ሆንሽ ብላችሁ ጠይቃችኋል? እስቲ ህሊናችሁን ጠይቁት። የዴዚን እናት እንዴት ሆነሻል፣ ሰላም ነሽ ወይ፣ ምን ሆነሻል ብላችሁ ለአንድ ቀን ጠይቃችሁ ታውቃላችሁ? እዚህ ላይ በሙሉ የምታወሩት ለአንድ ቀን ምን ተፈጥሯል፣ ምን ላይ ደርሳችኋል፣ ምን ሆኗል ብላችሁ ጠይቃችሁ ታውቃላችሁ? you never did። አንድ ቀንም ጠይቃችሁ አታውቁም። ሞተች ሲባል መጮ ጀመራችሁ። እያንዳንዱ አዛኝ የመሰለው መጥቶ ሞተች ሲባል ብቻ ነው። በህይወት እያለች አንድም ሰው ደውሎ ሄይ ምን ሆነሻል፣ ጉዳዩ እንዴት ነው የሆነው፣ ከልጅሽ ጋር ታረቅሽ ወይ፣ ምን ተፈጥሯል፣ አንድ ሰው የለም። ይህን ነው እግዚአብሔር ለሁላችንም ልቦና ይስጠን። ሌላ ምንም አለ። እግዚአብሔር ምስክሬ ነው። ልቦና ይስጠን። የማይረባ ንግግሮች ነበሩ። ዘረኝነት ተቀላቅሎበት ነበር በሚገባ። በዚህም በኩል ዘረኝነት፣ በዛም በኩል ዘረኝነት ነበር። አሁን ለመገባባት ለመፋቀር ራሱ ዘር ተማርጣችሁ ነው። ቤተሰብ ይጣላል፣ ቤተሰብ ይለያያል። ስለዚህ በአሁን ሰዓት ለምታገቡ ኢትዮጵያውያን እዚህ ደረጃ ደርሰናል። ስትገባቡ ዘርምር ከቻላችሁ እንደኔ ውጪ ዜጋ አግቡ። ማንም በዘር አይመጣብህ፣ ከማንም አትጣላ። ከቻልክ ሴቷም ወንዱም የውጭ ዜጋ አግባና ተገላገል። ማንም ስለ ዘር አይጠይቅህ። ምን አገባ እንዲህ ነች የሚል የለም። ቋንቋውን የማይችለው ምድረ ዶማ ሊነገ እሷ ማጣቀውም አንተ ማጣቀውም አለቅ። እንደኔ ከቻላችሁ ካልቻላችሁ ግን ብትችሉ አሁን ባለው ሲቹዌሽን የራሳችሁን ዘር ከዛም ከቀበሌ ከዛው ከምትኖሩበት ቀበሌ አብራችሁ ስታርሱ ስትቀዝኑ ምናምን የነበረውን ሰው አግቡ። ካልሆነ ከባድ ስታገቡ ራሱ ከዘሩ ራሱ ተመሳሳይ ዘር ሆኖ ራሱ ተመሳሳይ መሆን አለበት። ትግራዋይ ከሆነ አሁን መቀሌ ከመቀሌ አድዋ ከአድዋ ምናምን ተጋቡ። እንደዚህም በአማራው ጎጃም ከጎጃም ጎንደር ከጎንደር ምናምን ተጋቡ። በኦሮሞም እንደዚህ ወለጋ ከወለጋ ምናምን አርከው። አሁን በምናየው በዛ ደረጃ ነው የምንሄደው። በምናየው ነገር ይሄ ነው እንግዲህ እያጋደለን ያለው። አለበለዚያ እንደኔ የሌላ ዜጋ አግባ። ቢሰድቧት አትሰማ፣ ምን ቢሏት አትሰማ። ጸብ የለ ምን የለ፣ አለቀ አለቀ። ይህንን ነው የምላችሁ። እና የኛ ሰው ከባድ፣ ፈጣሪ ምስክሬ፣ የኛ ሰው ኤክስትሪምሊ ከባድ የሆነ ማንነት አለ። በጣም ከባድ። እንደኔ የጅብ ቆዳ ከሌለ አበሻን አትችለው። እንደኔ የጅብ ቆዳ ያስፈልጋል። ከዛ እያማረብህ ይሄዳል፣ እያማረብህ ይሄዳል። እንደኔ የጅብ ቆዳ ከሌለ ደርቀህ ትሞታለህ፣ ታብዳለህ፣ ትጨልላለህ። ይህ ስራው ባህሪ ነው። ጥያቄ አለ ከታች፣ ጥያቄ ልመልስ። እንደኔ ቢቻል አበሻ ሌላ ዜጋ አግቡ፣ ኢትዮጵያ ፖለቲካዋ እስኪቀየር። ምክንያቱም የተጋቡትም እየተፈቱ ነው፣ እየተጣሉ ነው፣ ምን እያሉ ነው።
ጥያቄ ጻፍ። ጥያቄ ጻፍ። ደስ የሚል ጥያቄ ነው። የተጋባነውስ ፈጣሪው ናችሁ። የተጋባችሁ ፈጣሪው ናችሁ። እንግዲህ በምታዩት ሁኔታ ፈጣሪው ናችሁ ነው የምለው። ከመጀመሪያ አዶናይ ትግራዋይ ማግባት ነበረበት። ፍቅር እውር ነው። እውነቴን ልንገራችሁ፣ እኔ አሁን አሜሪካ የውጭ ዜጋ አገባለሁ ብዬ አንድም ቀን በህይወቴ አስቤው አላውቅም። አነቨር ዴድ ማናችንም የምናገባውን ሰው ይህን ሰው ነው ብለን አስበው ነው አናውቅም። ኔቨር ዴድ። ግን ህይወት ታሸንፋለች። ህይወት የራሷ መንገድ አላት። ከዚህ ሁላ ጸብ አሌክስ ቢቀርበት ነው የሚመረጠው አይደለ? ይህ ሁላ እየተሰደበ ይህ ሁላ እየተባለ የሚጠቅመው ነገር የለም እኮ። ፍቅር ግን ፓወርፉል ነው። ማንም ኮንትሮል ማድረግ አይችልም። ማንም አየህ፣ ማንም ኮንትሮል ማድረግ አይችልም። ፍቅር ፓወርፉል ስለሆነ እነዚህ ልጆችን አንድ አድርጓል። ባይሆን ኖሮ ግን ገባ አሌክስ ዘርቤው ከዛ ብሎ ጥሎ የራሱን ላይፍ መጀመር ይጀምራል። አሁን አሌክስ ኢትዮጵያ የሚኖር ቢሆንና ይህም ቢያደርገው ኖሮ ጓገጭ ልልበት እችላለሁ። በፊት ብዬበት በደንብ ብዬበት ሄጄበታለሁ። እግዚአብሔር በሚያውቀው የሚኖረው አውሮፓ ነው። አውሮፓ ሲቲዝን ካላቸው አሜሪካ መምጣት ማናቸውም ይችላሉ። አሜሪካ ቫኬሽን መውሰድ፣ መምጣት፣ መሄድ ምን ይችላል? አውሮፓ ያሉ ወንድምና እህቶቻችን አሁን አረብ ሀገር የሚኖር ቢሆን ኢትዮጵያ የሚኖር ቢሆን ምናምን ነገር ለጥቅም ነው ብትል ራሱ ዴዚ በእድሜ ታንሷለች እንጂ በእድሜ አትበልጠው። ትልቅ ሴትዮ ስታገባ ነው ለጥቅም ምናምን የሚባለው። ትልቅ የሆነች ሴትዮ በእድሜ የምታንሰው ጨዋ ሴትን ማግባት አይ ቲንክ ለጥቅም ነው የሚባለው ነገር ያፈርሰዋል። ለጥቅም የሚባለው ያፈርሰዋል። ቆንጅዬ ልጅ ናት ዴዚ፣ ቆንጅዬ ልጅ ናት። ጥሩ በስርዓት ያደገች ልጅ ናት። ጨዋ ልጅ ናት። ስለዚህ ዴዚ ትልቅ ሴትዮ ሆና ቢሆን ኖሮ ያ ለጥቅም ምናምን የሚባለው አለ። አሁን በምታዩት ግን የጥቅም ጉዳይ አለ። ስለዚህ እባካችሁ ይሄንን ነገር እያስተዋልን ብናደርገው ጥሩ ነው። አንዳንዶቻችሁ ሰክራችሁ ገብታችሁ የምትሰጡት አስተያየት ይገርመኛል። ሰክራችሁ አትግቡ ሶሻል ሚዲያ ላይ።